እሺ ዛሬ ስለ እቁብ ነው የማወራው። እቁብ እነማን መጣል አለባቸው የሚለውን ሀሳብ ነው የማወራውና እቁብ መጣል ያለበት ሰው እቁብ መጣል ያለበት ሰው ዴሊ ገቢ ያለው ሰው፣ ዕለታዊ ገንዘብ ማግኘት የሚችል ስራ ያለው ሰው፣ የሚሰራውም ስራ ዕለታዊ ገቢ የሚያስገባው ሰው፣ ያም ሆኖ ሂሳብ ሲሰራ የዕለቱን በዕለቱ ሰርቶ መጨረስ ማይችል ሰው። ምክንያቱም አንዳንድ ስራ ለምሳሌ አንድ ኩንታል ጤፍ ብገዙ ዛሬ 200 እንጀራ ብሸጡ አንድ ኩንታል ከ200 በላይ ይወጣል። ስለዚህ ለሚቀጥለው ቀን ቀሪ ዱቄት ይተላለፋል ማለት ነው። እንደዚህ አይነት የተያያዘ በወር ውስጥ በአመት ውስጥ የሚሰራ አይነት ስራ የተያያዘ ስራ ከዛሬ የተረፈ ወደ ነገ የሚተላለፍ አይነት ስራ የሚሰራ ሰው ትርፉን ማወቅ የሚችለው እቁብ በመጣል። ስለዚህ እቁብ በመጣል ትርፉን ሊያውቅ ይችላል። በመሰረቱ እቁብ በደንብም የሚተርፍላቸው በደንብም የሚጠቅማቸው ሰዎች አሉ። በዛው ልክ ደግሞ በደንብ የሚያከስራቸው ሰዎችም አሉ። ለምሳሌ አንድ ሰው ገንዘቡን በባንክ ቢያስቀምጥ በባንክ የእቁቡን ገንዘብ በባንክ በየሳምንቱ እያስቀመጠ ቢሄድ እንዴት ነው የሚሆነው? 7% ያድጋል ገንዘቡ። ግን ለምሳሌ 4 ዓመት 5 ዓመት የሚያልቅ እቁብ ጥለጥለ 4-5 ዓመት መጨረሻ ላይ የምትወስድ አይነት ሰው ከሆንክ ከሰርክ ማለት ነው። የገንዘቡ አቅም ተዳክሟል። ከ5 ዓመት በፊት በዛ ገንዘብ መስራት የሚችለውን ከዛ በኋላ አሰራበት። ስለዚህ የሚተርፍላቸው ሰዎች ደግሞ በመጀመሪያዎቹ ውስጥ የሚወስዱ ሰዎች እጅግም አትራፊዎች ናቸው። እጅግም ኢንቨስትመንት ነው ተብሎ ነው የሚታሰበው። ስለዚህ እቁብ ልክ እንደሚጠቅመው ሁሉ ጉዳትም በብዛት አለ። ስለዚህ አንድ ሰው እቁብ መጣል ያለበት ከቻለ ከመጀመሪያዎቹ አንዱ ሆኜ ወስዳለሁ ብሎ ነው። ካልቻለ ግን እንደዚህ አይነት ገንዘብ ቆጥቤያለሁ ብሎ ለማለት ብቻ መሆን አለበት። ቆጥቤያለሁ የግድ ከሱ ወስጄ እንዲህ አደርጋለሁ ማለት ሳይሆን ከደረሰ እንደዚህ አደርጋለሁ፣ ካልሆነ ግን ቁጠባ ላይ ነኝ፣ ወጪና ገቢ እዚህ ሂሳብ መስራት ስለማልችል እሱ ላይ በማስቀመጥ ሂሳብ እየሰራው ነኝ ብሎ ማሰብ። ስለዚህ ጥቅምም ጉዳትም አለው። ዕለታዊ ገንዘብ ማስገባት የሚችል ሰው ብቻ ነው እቁብ መጣል ያለበት እላለሁ። ይሄን ሰብስክራይብ አድርጉ። አመሰግናለሁ።